እሱ እንደዚያ ሲያደርግ ስመለከት ኡስታዛችን የነገሩን ነገር በአጠቃላይ እንዲህ ፊት ለፊቴ ነው የመጣው። ፕሮፌሰር ሳሊህ ሐሰንዲ ማለት ነው። እሱ ምንድነው ሐቁ በሆነ ጊዜ ላይ ይገለጥላቸዋል። خلاص በግልጽ ይቀመጥላቸዋል። ሜቢ በሰው ሊሆን ይችላል ወይ በራሳቸው እያነበቡት ሊሆን ይችላል። ሐቁ በግልጽ ተቀምጦላቸው እያዩት ግን ለማየት ፈቃደኛ አይደሉም። ፊታቸውን ያዞራሉ። ከዚያ በኋላ ምን ይከተላል ሲባል በል ጠበዐ አላሁ ዐለይሃ ቢኩፍሪሂም የሚለው ይመጣል። ፈለማ ዛጉ አዛገ አላሁ ቁሉበሁም የሚለው ይመጣል። መቆለፍ የሚባለው ነገር ምክንያቱም ጥመት የሚባለው ነገር ሰንሰለት ናት ነው ያለው ኡስታዝ። ሰንሰለት ናት ጥመት የምትባለዋ ነገር። አንደኛውን ይከተላል። የመጀመሪያውን አላህ ሱብሓነሁ ወተዓላ ያመጣውን የገለጠልህን ነገር አልቀበልም ስትል ከዚያ በኋላ ደግሞ ጥመቱም ውድቀቱም አለማየቱ መዘጋት የሚባለው ነገር እየተደራረበ ይወጣል። ሌላ አጋጣሚ አላህ ሱብሓነሁ ወተዓላ ካላመጣልህ በስተቀር የተባለውና ወንድማችን አሁን ያነሳው ነገርም የሆነ አዚም ተሰርቶባቸዋል። እንደነኚህ ሰዎች ይህን ነገር የማይመለከቱበት ውስጥ ላይ ሲኮን አላህ ያን ነገር ሲያመጣልንም ስለምንሸሽ ያንን ሐቅን እያየን ስለምንሸሽ አላህ ደግሞ ኢነላህ ላ የህዲ አልቀውመ አዛሊሚን ነው የሚለው። ራሳቸውን የሚበድሉ ሰዎችን ሐቅን ከማየት ራሳቸውን የሚያሸሹ ሰዎችን አላህ ስብሓነሁ ወተዓላ አይመራቸውም። ምክንያቱም እነሱም ለመመራት ዝግጁ አይደሉምና ልቦቻቸውን ከፍተው ሳይሆን የሆነ ይዘው የመጡትን ነገር ለመጣል ብቻ ስለመጡ ማለት ነው። ያን ያለው ነገር እና ወንድማችን አዚም ተሰርቶባቸዋል ወይ ላልከው ነገር አዚም ተሰርቶባቸው ሳይሆን ራሳቸው በራሳቸው ላይ አዚም ሰርተው ነው። ራሳቸው በራሳቸው ላይ በል ጠበዐ አላሁ ዐለይሃ ቢኩፍሪሂም ስለካዱ ያንን ክህደት ደግሞ እምነት አድርገው ወስደውት ሐቅን ለመቀበል ዝግጁ አይደሉም። እዚህ ጋር የሚመጣ ሰው ብዙ ጊዜ አይታችሁ ከሆነ ወላሂ የሚከራከር ሰው እውነትን ብትናገሩ እንኳን ሊመሰክርላችሁ ዝግጁ አይደለም። በጣም ጥቂት ሰው ነው የምታዩት። አንድ ሁለት ሰው ካገኛችሁ ነው በቃ እንደዚያ የሚያደርጉ ሰዎች። ሐቅን የሚያገኙትም ደግሞ እውነትን ሲያገኙ ለመመስከር ዝግጁ የሆኑ ሰዎች ናቸው። ያን ያለው ነገር እና አዚም የሰሩት ራሳቸው በራሳቸው ላይ ሰርተውት ነው ለማለት ያክል ነው። ጀዛኩሙላሁ ኸይረን። ጀዛከላሁ ኸይር ጀዛ ወንድማችን ሀብቱል ካለ ቀጥ ወንድም ወገናችን። እሺ ጥያቄውን ላቅርብ። አዎ መጀመሪያ ኡስታዝ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙአዝ ጀዛከላህ ኸይረን ጀዛ። ጥሩ ነገር ነው የነገርከን ማለት ነውና እኛ ያላየንበትን ነገር ነው አንደኛው ከአንደኛው የሚያገኘው ማለት ነው። ኢንሻአላህ ጥያቄ እናስተናግድ ወይስ አንድ ክርስቲያን እናስገባና ትንሽ የሆነ ነገር ይበለን ይስበኩን? ትንሽ በጣም እጥረት አለ እኛ አካባቢ ላይ የወንጌል እጥረት አለና ብዙ ጊዜ ወንጌል አይሰበክም ለኛ ለሙስሊሞቹ ማለት ነውና አይ ቲንክ ቲክቶክ ላይ ወንጌል ብሰብኩ ጥሩ ነው፣ ጥሩ አጋጣሚ ነው ብዬ ነው የማስበው። ክርስቲያኖች ካላችሁ ግቡና ኢየሱስ ጌታ ነው ኢየሱስ ያድናል ብላችሁ ስበኩን። ጥያቄ እንጠይቃቸዋለን ማለት ነው እና ወንጌል እጥረት አለ በጣም አይደል ኢምራን? ይመስለኛል ወንጌል እኮ እዚህ አካባቢ ይቀራል በደንብ አልተሰራምና ስበኩ በደንብ ቢሰሩ ጥሩ ነው። ከዓለም ጋር ስለተባለ ይሄም እኮ የዓለም አንድ ክፍል ነው። ሁሉ እዚህ ጋር እንዳውም ኢየሱስ ሄዳችሁ ስበኩ። እዚህ እኮ የሁሉም ሀገር ሰው አለ። የአሜሪካው አለ፣ የኢትዮጵያው አለ፣ ሁሉም ሀገር ስላለ ስበኩን ገብታችሁ ቀጥሉ ኡስታዝ። ስለዚህ አንዳንድ አሳዩ መስበክ የምትፈልጉ ሰዎች ካላችሁ አንዳንድ አሳዩንና ትንሽ ስበኩንና ከዛ በኋላ እንወጣለን ማለት ነው። እኛም ግን ኡስታዝ ስበኩ ሲባል እዚህ ጋር አንድ ነገር መናገር እፈልጋለሁ። መንገድ ላይ እንደመጮህብን እንዳይሆን አደራ። እንደዛ ከሆነ ይከብዳል። ችግር የለውም። የአዲስ አበባ መንገድ ላይ አይተህ ከሆነ በጣም ከባድ ነው ማለት ጆሮ ይደነቁራል በስፒከር አድርገው ማለት ነው። እንደዛ ከሆነ ወይ ነው የሚሆነው ዋን ዌይ አይሆንም ራሱ ማለት ነውና ከዛ አንፃር እንትላሉ ማለት ነው። ሰላም ወገናችን፣ ሰላም ወገናችን፣ ሰላም ብያ